ኦልድ ትራፎርድ ነሐሴ 28 2011 በፓትሪስ ኤቭራና ሮበን ቫን ፐርሲ የሚመራው የማንቸስተር ዩናይትድ እና አርሰናል ጦር ወደ ሜዳ ዘለቀ። ዳኛው ባልተረጋጋው ቡድናቸው ሲዝኒን ግብ ጠባቂ ያደረጉ። ጄንኪንሰን፣ ዢሩ፣ ኮስላኒ እና ትራውሬ የተከላካይ መስመሩ ተሰላፊዎች። በመሃል ሜዳው ታዳጊው ኮክላን ከራምሲ ተጣምረዋል። ሮዚስኪና ዋልኮት መስመሩን ይዘዋል። ከፊት ሮበን ቫን ፐርሲና አርሻቪን ይገኛሉ። ሰር አሌክስ ፈርጉሰንም ለደርቢው ጨዋታ ከአርሰናል ብዙ ያልራቀ ምርጫ አካሄዱ። ደሂያ በጎል ብረቱ መሃል ቆመዋል። ኢቫንስ፣ ስሞሊንግ፣ ጆንስ እና ኤቭራ የተከላካይ መስመሩን ይመራሉ። ናኔ፣ ክሌቨርሊ፣ አንደርሰን እና አሽሊያንግ በአማካይ ስፍራ ይገኛሉ። ከፊት ሩኒና ዌልቤክ ተጣምረዋል። ጨዋታው ተጀመረ። ሁለተኛው ደቂቃ በኋላ ግን ነገሮች ፈጥነው ተለዋወጡ። የማይረሳው የጎል ዝናብ ጅማሮ። ዳኒ ዌልቤክ ከአንደርሰን የተሻገረውን ኳስ ጎል አደረገ። ዩናይትድ 1 አርሰናል 0። ድራማው ተጀምሯል። ከዌልቤክ ጎል 2 ደቂቃዎች በኋላ አርሰናል ፔናልቲ ያገኘ። ዋልኮት በኢቫንስ ተጠለፈ። ሮበን ቫን ፐርሲ እድሉን አመከነ። ደሂያ የቫን ፐርሲን ፔናልቲ ባዳነ 2 ደቂቃ ልዩነት ዩናይትድ በአሽሊያንግ ማራኪ ጎል አስቆጠረ። 40ኛው ደቂቃ ያልተረጋጋው የአርሰናል ተከላካይ መስመር ይበልጥ ተጋለጠ። ጄንኪንሰን አሽሊያንግ ላይ ጥፋት ሰራ። ቅጣት ምት። ዋይኒ ሩኒ የሲዝኒን መረብ በቀላሉ ደፈረ። ማንቸስተር ዩናይትድ አርሰናልን 3-0 እየመራ እረፍት ሊወጣ ነው ሲባል ዋልኮት ለመድፈኞቹ ተስፋ የሆነች ጎል አስቆጠረ። በሁለተኛው አጋማሽ እንደሚያንሰራራ ተጠበቀ። የታሰበው ሳይሆን ያልተጠበቀው ታየ። ዋይኒ ሩኒ 64ኛው ደቂቃ በስዊዙ ተከላካይ ዢሩ ተጠለፈ። ሲዝኒ ለሁለተኛ ጊዜ የሩኒን ቅጣት ማዳን ተሳነው። ማንቸስተር ዩናይትድ 4 አርሰናል 1። ከ3 ደቂቃዎች በኋላ መድፈኞቹ ባላንጣቸውን ጭራሽ ለመቋቋም የሚያስችል አቅሙን እንዳልያዙ ተረጋገጠ። ናኒ 5ኛ ጎል አስቆጠረ። በላይ ጎል እንዳይቆጠር እየተጨነቁም ነው። ድራማው ግን ቀጥሏል። ጂሲንግ ፓርክ 6ኛ ደገመ። መጥፎ ቀን በቲያትር ኦፍ ድሪምስ መንደር ቀጥሏል። አርሰን ቬንገር እንደው ጨዋታው ሊጠናቀቅ 13 ደቂቃዎች ቀርተዋል። ዩናይትድ 6-2 እየመራ ነው። ኦልድ ትራፎርድ በደስታ በተዋጡ የቀይ ሰይጣን ደጋፊዎች ዝማሬ ደምቋል። ታማኝ አርሰናል ደጋፊ 82ኛው ደቂቃ ዋልኮት ኤቭራ ላይ ጥፋት ሰራ። ሃዋርድ ዌብ ነገሩን በዝምታ ሊያልፉ አልፈለጉም። ሩኒ ሃትሪክ ሰራ። ዩናይትድ 7 አርሰናል 2። ከሩኒ ፍጹም ቅጣት ምት በኋላ ያልተመጣጠነው ፉክክር በአርሰናል አሳፋሪ ሽንፈት ሊጠናቀቅ ተቃርቧል። የሃዋርድ ዌብ ፊሽካ እየተጠበቀ ነው። ሌላ ተጨማሪ ጎል አሽሊያንግ ለዩናይትድ ጎል አስቆጠረ። አሁን የኦልድ ትራፎርድ ስቴዲየም ውጤት መቁጠሪያ ግዙፍ ስክሪን 1 ቁጥር አሳየ። ማንቸስተር ዩናይትድ 8 አርሰናል 2። የማይታመን ያልተጠበቀ